ሰበር ዜና በአማራ ምድር ምክትል ርዕሰ መስተዳድሩና መሐመድ ተሰማ ከሞት አመለጡ። በአገዛዙ የአማራ ክልል ምክትል አስተዳደር አብዶ ሐሰንና ሌሎች የክልሉ አመራሮች፣ የሰሜን ጎጃም ዞን አመራሮች ጀነራል መሐመድ ተሰማና ሌሎች የብልጽግና ሰራዊት አመራሮች ሰሜን ሜጫ ገርመች ከተማ ላይ በሁለት ዙ 23ና ልዩ ኮማንዶዎች ታጥረው ህዝባዊ ስብሰባ ለማድረግ ሲሞክሩ የወገን ኃይል 22ኛ ክፍለ ጦር አራተኛ ባደረገችው ለአስጨራሽ ፊልማ አጃቢዎቻቸውን ሲያጡ እነሱ ከሞት አመልጠዋል። የተለመደ ሐሰተኛ የፕሮፓጋንዳ ስራቸውን ለመንዛት ወደ ገርጨጭ ያመሩት የአብይ አህመድ ተላላኪዎች ሰሜን ሜጫ ወረዳ ገርጨጭ ላይ ግን በ22ኛ ክፍለ ጦር አራተኛ በተለምዶ አለማየሁ ክቤ ሻለቃ በቀጠማቸው ትንቅንቅ ነፍሳቸውን እንኳን ማትረፍ ተስኗቸው ሁለት ዙ 23 መሳሪያና ሌሎች የቡድን መሳሪያዎችን በውር ድንብሱ ሲወረውሩ ውለው አጃቢዎቻቸውን ጥለው ያመጧቸውን ልዩ ኮማንዶዎች አስጨርሰው ወደ መጡበት ተመልሰዋል። በትናንትናው ዕለት ምሽት ድረስ በቆየው ተጋድሎ በዛሬው ዕለት ከውስጥ የተረጋገጠ 3 አምቡላንስ በመጠቀም እስከ ረፋድ ድረስ አስክሬን ሲያመላልሱ የቆዩ ሲሆን የደረሰባቸውን ሞት መቋቋም ሲያቅተው የተለመደውን አራት ንጹሃንን በይፋ ረሽነዋል። ደጋሞት ወረዳና ደንበጫ ወረዳ ነጋዴ ቀበሌ ነዋሪ የሆኑ 4 ንጹሃን ገድለዋል። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የሰዓቱን ሰበርና አበይት መረጃዎች ይዤ ቀርብ ያለው። በቅድሚያም አርዕስተ መረጃዎችን ላስቀድም። ጀግኖቹ ፋኖቻችን በፍርሴ ግንባር ለተከታታይ 3 ቀናት በመደበኛ ውጊያ በማድረግ በአገዛዙ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድልን አስመዝግበዋል። ስርዓቱ ዙ 23ን ጨምሮ በርካታ የቡድን መሳሪያዎችን ሲያሰልፍ እንደ አቦ ሸማኔ የሚምዘገዘጉበት የጎፍ ክፍለ ጦሮች ከምንም ሳይቆጥሩት በመልሶ ማጥቃት ከ10 በላይ ሰራዊት የተደመሰሰ ሲሆን 15 ቁስለኛ እንዲሁም 3 ሙርኮ ሆነዋል። በሰዓቱ የምንመለከተው መረጃ ነው። የአገዛዙ አመራሮች ምግብ ዝግጅት በወር 1 ሚሊዮን ብርና የ20 ሚሊዮን ብር ስፖንሰርሺፕ በሚል የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የሙስና ቅሌት ተጋልጧል። በግዙፉ የሀገር ፕሮጀክት ላይ የተሰማራውና በቅርቡ ከፍተኛ የስራ ኃላፊዎችን በማባረር ስሙ ሲነሳ የቆየው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በአመራሮች ላይ የቀረበበትን የቅንጦት ወጪና የሙስና ክስ ተቋሙን ዳግም ወደ አደባባይ አውጥቷል። በዝርዝር እንመለከተዋለን። የደጋው መብረቅ ኮር ለበርካታ ወራቶች ሲያሰለጥናቸው የነበሩ ፋኖችን በደማቅ ትርኢት ታጅቦ አስመረቀ። አፈባሃ ምዕራብ አማራ ቀጣና ምኒልክ እዚህ የደጋው መብረቅ ኮር ለአራተኛ ዙርና ለበርካታ ወራቶች ሲሰለጥኑ የነበሩ የእግረኛ አሰልጣኝ ፋኖች በዛሬው ዕለት በድምቀት አስመርቋል። የተከበራችሁ አድማጮቻችን እናንተ ከኛ ጋር ስትቆዩ እነዚህንና ለሰዓቱ መደመጥ ያለባቸውን መረጃዎች የምታደምጡ ይሆናል። የህዝባዊ ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾቻችን ቪዲዮ ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን ታበሩ ዘንድ በአክብሮት እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረቱ ዘንድ እየጠየቅናችሁ በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ልጅ ኢያሱ ኮር የጎፍ ክፍለ ጦር በአጼ ዘርዓ ያዕቆብ ኮር ቡርኬ ደምሴ ክፍለ ጦር አሃድ ጋር በጥምረት ለተከታታይ 3 ቀናት ባደረጉት ተጋድሎ በርካታ ድሎችን አስመዘገበ። ሌሊቱን አጥቢያ የአብይ ራሱን ጥምር ጦር ብሎ የሚጠራው ሰራዊት ሌሊቱን የጎፍ ክፍለ ጦር ወደሚንቀሳቀስበት ቀጠና አፍናለሁ በሚል በ3 አቅጣጫ ማለትም በወይብላ ማርያም፣ በቁልቤና በፈርሴ ሙከራ ቢያደርገም በውጊያ ጥበባቸው የሚለዩት በተራራዎቹ የጎፍ ክፍለ ጦሮች ቀድመው መረጃ ስለደረሳቸው ደፈጣ ይዘው በመጠበቅና ድንገት በመምታት ፍርስርሱን በማውጣት ብሎ ማጠናክረው መልሶ ማጥቃት በማድረግ በ3ቱም ግንባሮች ታላቅ ድል አስመዝግበዋል። በተለይ በፍርሴ ግንባር ለተከታታይ 3 ቀን መደበኛ ውጊያ በማድረግ በአገዛዙ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድልን አስመዝግበዋል። ስርዓቱ ዙ 23ን ጨምሮ በርካታ የቡድን መሳሪያዎች ቢሰለፍም እንደ አቦ ሸማኔ የሚዘገዘጉበት የጎፍ ክፍለ ጦሮች ከምንም ሳይቆጥሩት በመልሶ ማጥቃት ከ10 በላይ ሰራዊት የተደመሰሰ ሲሆን 15 ቁስለኛ እንዲሁም 3 ሙርኮ ሆነዋል። በውጊያው ላይ የጎፍ ክፍለ ጦር መብረቅ ስበር መከት ሻለቃና የክፍለ ጦር ቃኝ የተሳተፉ ሲሆን አሳምነው እዝ አጼ ዘርዓ ያዕቆብ ኮር ቡርኬ ደምሴ ክፍለ ጦር 1 ሻለቃ በሞርታር ጭምር የታገዘ ሽፋን በመስጠትና ተጋድሎ በማድረግ በአካድ ግንባር ድል አድርገዋል። በዚህም በተጋድሎ 10 ክላሽ፣ 1 ሱኪ፣ 1000 የብሬን ተተኳሽ፣ 2 ሸንሽልና ከ10 በላይ ወታደራዊ ሻንጣ ማርከዋል። ያገዛዙ ብልጽግና ዙፋን ሰራዊት የፋኖን ብትር መቋቋም ሲያቅተው ፊቱን ወደ በቀል በማዞር አርሶ አደሮችን አርሰው ያመረቱትን ሰብል ዘርፎ እየጫነ ወደ መጣበት ተመልሷል። በሌላ በኩል የደጋው መብረቅ ኮር ለበርካታ ወራቶች ሲያሰለጥናቸው የነበሩ ፋኖችን በደማቅ ትርኢት ታጅቦ አስመረቀ። አፈባሃ ምስራቅ አማራ ቀጣና ምኒልክ እዝ የደጋው መብረቅ ኮር ለአራተኛ ዙር ለበርካታ ወራት
ለወራቶች ሲሰለጥኑ የነበሩ የእግረኛ ሰልጣኝ ፋኖች በዛሬው ዕለት በድምቀት ተመርቀዋል። በአንሻ ክፍለ ጦር ለአራተኛ ዙርና ለበርካታ ወራቶች ሲሰለጥኑ የነበሩ እግረኛ ሰልጣኞች በደማቅ ትርኢት ሰልፍ ታጅበው ታህሳስ 9 ቀን 2018 ዓ.ም ተመርቀዋል። በምረቃ ስነ ስርዓቱ ላይ የኮሮኑ ክፍለ ጦር ከፍተኛ አመራሮች ተገኝተው ንግግር ያደረጉ ሲሆን የኮሩ ምክትል ዘመቻ መምሪያ አርበኛ ጨለፍ ተስፋው እናንተ የአማራ ህዝብ ሰራዊት ናችሁ፣ በአማራ ህዝብ ላይ የተጋረጠውን ዘር ተኮር ስርዓታዊ አደጋ አከርካሪውን ሰብራችሁ የህዝባችሁን ህልውና እውን ማድረግ ይጠበቅባችኋል ሲል መልእክቱን አስተላልፈዋል። አርበኛው ንግግሩን በመቀጠልም የአማራ ህዝብ ከፈጣሪው በታች ከእናንተ መዳፍ ሰላሙን እንድትሰጡትና ህልውናውን እንድታረጋግጡለት ተስፋ አድርጓል። ተወደደም ተጠላም እኛ አማራዎች መዳኛ መንገዳችን ክንዳችን ላይ ያለውን ነፍጣችን ነው። ተገደን በራችን ድረስ ገዳዮቻችን መተው ነፍጣችንን እናንሳ ዘንድ አድርገውናል። ለዚህ ደግሞ መሰልጠን መታጠቅና ዘመኑ የሚዋጀውን ሆኖ መገኘት ይጠበቅብናል። ያለን አማራጭ አንድና አንድ ማሸነፍና ማሸነፍ ብቻ ነው ሲሉ መልእክትን አስተላልፈዋል። በምረቃ ስነ ስርዓቱ ላይ የቃል ኪዳን መርሃ ግብር የነበረ ሲሆን ተመራቂ ፋኖች ከስልጣን ባገኙት ሙያዊና ወታደራዊ እውቀት ህዝባችንን በታማኝነት ለማገልገልና የህዝባችንን መዳኛ ዘብ ሆነን መቆም እንዳለባቸው ቃል ኪዳን ፈጽመዋል። በሌላ በኩል ለአመራሮች ምግብ ዝግጅት በወር 1 ሚሊዮን ብርና የ20 ሚሊዮን ብር ስፖንሰርሺፕ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የሙስና ቅሌት በግዙፉ የሀገር ፕሮጀክት ላይ የተሰማራውና በቅርቡ ከፍተኛ የስራ ኃላፊዎችን በማባረር ስሙ ሲነሳ የቆየው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በአመራሮች ላይ የቀረበበትን የቅንጦት ወጪና የሙስና ክስ ተቋሙን ዳግም ወደ አደባባይ አውጥቶታል። ባለፈው ሳምንት 14 በኢንጂነርነት ማዕረግ የሚገኙ የማኔጅመንት አባላትን ማባረሩ የተዘገበ ሲሆን አሁን የወጡ አዳዲስ መረጃዎች እንደሚያመለክቱት የተቋሙ አመራሮች በህዝብ ሀብት ላይ የሚፈጽሙትን ብክነት እጅግ አነጋጋሪ ደረጃ ላይ ደርሷል። የኮርፖሬሽኑ አመራሮች አይምሯቸው ብሩህ እንዲሆንና በንቃት ለመስራት በሚል ምክንያት በቃሊቲ በሚገኘው የድርጅቱ ዋና መስሪያ ቤት ግቢ ውስጥ በተለየ ሁኔታ በተዘጋጀ የምግብ ማብሰያና መመገቢያ ክፍል ውስጥ እንደሚመገቡ ተጋልጧል። ለዚህ ሲባል አንድ ፕሮፌሽናል ሴፍ ልዩ የምግብ አብሳይ ተቀጥሮ በወር እስከ 1 ሚሊዮን ብር ወጪ እየተደረገ አመራሮቹ ሲመገቡ መቆየታቸው ተጠቁሟል። በሀገሪቱ ከፍተኛ የሆነ የኑሮ ውድነትና የኢኮኖሚ ቀውስ ባጋጠመበት ወቅት አንድ የመንግስት ልማት ድርጅት ለአመራሮች ምግብ ብቻ በወር ሚሊዮን ብር ማውጣት የተቋሙን አስተዳደራዊ ውድቀትና የሞራል ዝቅጠት ያሳያል ተብሏል። ሌላው የተቋሙን አሰራር ጥያቄ ውስጥ የከተተው ጉዳይ ኮርፖሬሽኑ ከሀገር ውጭ ላሉ ሁለት ያወጣው ከፍተኛ ገንዘብ ነው። ድርጅቱ በቅርቡ በአሜሪካ ዋሽንግተን ዲሲ በተካሄደ የሩጫ ውድድር ላይ ስፖንሰር ለማድረግ 20 ሚሊዮን ብር ወጪ ማድረጉ ተረጋግጧል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በሀገር ውስጥ የተረከባቸውን በርካታ የመንገድ የህንፃና የመስኖ ፕሮጀክት መጓተትና በጥራት ችግር ሲታሙ ተቋሙ ግን የህዝቡን ገንዘብ ለአሜሪካ የሩጫ ውድድር መዋሉ ድርጅቱ የሚሰራው የዋሽንግተን ዲሲን መንገድ ነው ወይ የሚል የፌዝና የቁጭት ጥያቄን አስነስተዋል። የድርጊቱ የመንግስትን የልማት ድርጅት ከታለመበት ዓላማ ውጪ የህዝብን ሀብት ለዝናና ለግል ጥቅማ ጥቅም እየዋሉ መሆኑን እንደ ማሳያ ተወስዷል። ጉዳዩን ይበልጥ አሳሳቢ የሚሆነው የተቋሙን አሰራር መቆጣጠር ያለበት የህዝብ ተወካዮች ምክር ቤት አባላትን እጅ የመጠምዘዝ ሙከራ መደረጉ ነው። ድርጅቱ በፓርላማው የመሰረተ ልማትና ትራንስፖርት ቋሚ ኮሚቴ ለአንዳንድ አባላት አበል በሚል ክፍያዎችን በመፈጸም በድርጅቱ ውስጥ ያሉ የብልሹ አሰራር ሪፖርቶች በምክር ቤቱ እንዳይነሱ ከተነሱም እንዲከላከሉት ማድረጉ ምንጮች ጠቁመዋል። ይህ የሀገሪቱን የቁጥጥር ስርዓት የሚሸረሽርና ተጠያቂነትን የሚያጠፋ አደገኛ አካሄድ ነው። የመንግስት የልማት ድርጅት የተቋቋሙበትን ዋና ዓላማ የሀገሪቱን የመሰረተ ልማት ክፍተት ለመሙላትና ገበያውን ለማረጋጋት ነው። ሆኖም እነዚህ ተቋማት ከቅርብ ጊዜ ወዲህ የሙስናና የብክነት ማዕከል እየሆኑ መምጣታቸው ይታያል። የአንድ ተቋም አመራሮች ለምግብ ብቻ በወር ሚሊዮን ብር ማውጣታቸው በፕሮጀክቱ ላይ የሚታየውን የፋይናንስ ቀደዳና የሀብት ብክነት በግልጽ ያሳያል። በተለይ ተቆጣጣሪ አካላት በጥቅም የመደለል ተግባር ችግሩ ከግለሰቦች አልፎ ስርዓታዊ መሆን ያመለክታል። መንግስት ይህንን መሰል ዘረፋና የህዝብን ሀብት ብክነት በአስቸኳይ ካላስቆመ በኮንስትራክሽን ዘርፍ ላይ የሚታየውን ውድቀት የሀገሪቱን ኢኮኖሚ ይበልጥ መቀመቅ መክተቱ አይቀርም። በሌላ መረጃ ትንሿ ኤርትራ ታላቁን ኢትዮጵያ ለዓመታት ለማተራመስ የሚያስችል መለኮታዊ ኃይል የላትም። የኤርትራ ማስታወቂያ ሚኒስቴር የኢትዮጵያ መንግስት የጦር ፍላጎትን በተበዳይነት ትርክት ለመሸፈን እየሞከረ ነው ሲል ኤርትራ አስታወቀች። የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ከዚህ ቀደም
ቀደም ሲያራምደው የነበረው የባህር በር የማግኘት የጦር አዋጅ አሁን ላይ ወደ ተበዳይነት መንፈስ በመቀየር ህዝብን ለማታለል እየሞከረ ነው ሲል አጥብቀው ተቹ። ሚኒስተሩ ሐሙስ ዕለት በትዊተር ገጻቸው ባሰፈሩ ጽሑፍ የኢትዮጵያ መንግስት ላለፉት 2 ዓመታት ሲያቀነቅን የነበረውን የባህር በር ኃይል የማግኘትና የባህር ኃይል የመገንባት አጀንዳ ለጊዜው ድምጹን በማጥፋት በኤርትራ ላይ ሊከፍተው ያሰበውን የጥቃት ጦርነት እንደ ህጋዊ ራስ የመከላከል እርምጃ አስመስሎ ለማቅረብ እየሰራ ነው ብለዋል። አቶ የማነ ይህንን ምላሽ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስተር በቅርቡ በአዲስ አበባ በተካሄደው የውጭ ግንኙነት መድረክ ላይ ኤርትራ በኢትዮጵያ ላይ የቆየ የማተራመስ ታሪክ አላት በሚል ለሰጡት ትንታኔ ነው። አቶ የማነ የውጭ ጉዳይ ሚኒስተርን ንግግር አሰልችና እውነቱን እየሻረ ሲሉ አጣጥለውታል። ሚኒስተሩ በምላሻቸው የሚከተሉትን ነጥቦች አንስተዋል። አንደኛ፣ የታሪክ እይታ የኤርትራ የ30 ዓመት የነጻነት ትግል የተቀሰቀሰው ኢትዮጵያ ፌዴሬሽኑን በማፍረስ ኤርትራን በኃይል በመጠቅለሏ ምክንያት መሆኑን ጠቅሰው የቀድሞቹን ሆነ የአሁኑ የኢትዮጵያ መንግስት የሌላን መሬት የመመኘት ህመም ስላለባቸው ለግጭቱ ተጠያቂ ናቸው ብለዋል። ሁለተኛ፣ የ1998 እስከ 2000 ጦርነት አቶ የማነ የድንበር ጦርነት የጫረው ኢትዮጵያ መሆኗን ገልጸው በወቅቱ የነበሩ ባለስልጣናት ሳይቀሩ ጦርነት የተጀመረው ባድመን ለመመለስ ብቻ ሳይሆን አሰብን ለመያዝ ጭምር እንደነበረ መናገራቸውን አስታውቀዋል። ሶስተኛ፣ የውስጥ ግጭት ትንሿ ኤርትራ ታላቋን ኢትዮጵያ ለዓመታት ለማተራመስ የሚያስችል መለኮታዊ ኃይል የላትም ያሉት ሚኒስተሩ በኢትዮጵያ ሁሉም ክልሎች ማለትም ይቻላል የሚታየው ግጭት የመነጨው ከገዢው ፓርቲ የተበላሸ የአስተዳደር መዋቅር እንጂ ከኤርትራ ታልቃ ገብነት አይደለም ሲሉ አስተባብለዋል። የኢትዮጵያ ባለስልጣናት በኤርትራ ኢኮኖሚና አስተዳደር ላይ ለሚሰነዝሩት ትችትም አቶ የማነ ምላሽ ሰጥተዋል። ባለፉት 30 ዓመታት ከ84 ቢሊዮን ዶላር በላይ የውጭ እርዳታ ያገኘች በየጊዜው በዓለም አቀፍ የገንዘብ ድርጅት የምትደጎም እና 21.4 ሚሊዮን ህዝቡ አስቸኳይ ሰብአዊ እርዳታ የሚፈልግባት ሀገር በኤርትራ ላይ እንዲህ ያለ ትችት መሰንዘሯ ድፍረት ነው ሲሉ ወቅሰዋል። አቶ የማነ መልእክታቸውን የቋጩት ንግግር ትርጉም የለሽ በሚል መንፈስ የእኒህ ሴትየው ንግግር ቁም ነገር የለውም፣ ውጤት የለውም የሚል የትግርኛ ምሳሌ በመጥቀስ ነው። ወደ ሌላኛው መረጃችን ስናልፍ የቀይ ባህርና የምስራቅ አፍሪካ ቀጣና ወደ የመንና ሱሪያ አይነት የውክልና ጦርነት እያመራ ነው ሲል አንድ ጥናት አስጠነቀቀ። የዓለም ትኩረት በምስራቅ አውሮፓና በመካከለኛው ምስራቅ ግጭት ላይ ባረፈበት በዚህ ወቅት በቀይ ባህርና በምስራቅ አፍሪካ ቀጣና ድምጽ አልባ ነገር ግን አደገኛ የሆነ ጂኦፖለቲካዊ ሽግግር እየተካሄደ መሆኑን አፍሪካ ሪስክ ኮንትሮል የተሰኘ ተቋም ባወጣው አዲስ የስትራቴጂክ መረጃ ትንታኔ አስታውቋል። ተቋሙ ይፋ እንዳደረገው ከሆነ የሱዳን የእርስ በርስ ጦርነት፣ የኢትዮጵያና የኤርትራ ውጥረት እንዲሁም እየጨመረ የመጣው የአሜሪካ፣ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ የግብጽ፣ የኢራን፣ የሩሲያና የቻይና ጣልቃ ገብነት ካሁን በኋላ እንደ ተናጠል ክስተቶች የሚታዩ አይደሉም። እነዚህ ጉዳዮች በዓለም አቀፍ የንግድ መስመሮች፣ በወደብ ተደራሽነትና በስትራቴጂካዊ ጥምረት ዙሪያ ወደሚያጠነጥን አንድ ወጥ የሽኩቻ ስርዓት እየተዋሃደ መምጣታቸው ትንታኔው አመልክቷል። የቅርብ ጊዜ ክስተቶች ይህንን አደገኛ ሽግግር እንደሚያሳዩ ሪፖርቱ ጠቅሷል። የሳውዲ አረቢያ መንግስት ለዋሽንግተን ባቀረበው ጥሪ የሱዳን ጦርነት እንደ ሩቅ የአፍሪካ ቀውስ ሳይሆን የቀይ ባህር ደህንነት ስጋት ተደርጎ እንዲወሰድና አሜሪካ ጣልቃ እንድትገባ መጠየቁ የለውጡ አንዱ ማሳያ ነው ተብሏል። በተመሳሳይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በፖርት ሱዳን ያደረገው ከፍተኛ ጉብኝት በዚህ ወሳኝ ወቅት ግልጽ የሆነ የፖለቲካ አሰላለፍ ያሳየ ነው ሲል ጥናቱ ገልጿል። በሌላ በኩል ኢትዮጵያ በቀይ ባህር ተደራሽ